ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ እያልን በዛሬው መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየዓመት በዓሉ የሚያደርገውን የበዓል ድጋፍ በዘንድሮ የገና በዓል ቸር ከሆኑ እጆች በመሰብሰብ እርዳታን ለሚሹ ወገኖች ያደረገውን ድጋፍ በቅደም ተከተል በጥቂቱ የምንመለከት ይሆናል። አብራችሁን ቆዩ። ይህ የእማማ ሚዲያ ነው። ራዕያችን የተዋሕዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ ነው። ማህበሩ የተለያዩ ችግረኛ ለሆኑ አቅመ ደካሞች፣ አረጋውያንና ነዳያን ድጋፍ እንደሚያደርግ ይታወቃል። ከዚህም በተጨማሪ በየበዓሉ ለተለያዩ ነዳያን እና አቅመ ደካሞች የበዓል ስጦታ ማበርከቱን እንደሚከተለው እንመለከታለን። ባታ ገብርኤል መስቀል ጋር ማመልከቻ መጣው አስገባውት። እንደዚህ ከቀበሌ ድጋፍ ይዘሽ ነው የተባልኩ። ይዤ መጣው። በቃ ሲደውልልሽ ትመጫለሽ ተባልኩ። የመጣሁት ምክንያቱም ከችግር አንጻር ነው የመጣሁት። ሁለት በሽተኛ ይዤ ነው። አንድ ባለቤቴ አልጋ ላይ ነው። አንዱም ልጅ ደግሞ ኦቲዝም ሆና መናገርና ማውራት አትችልም። ከመጀመሪያ ጉዞን ጊዜም ያለ ጊዜ ነው የተወለደች እና አሁን ወር ከ6 ቀን ራስ ደስታ ተኛው። 15 ቀን በረንዳ ላይ ነው የተኛሁት የነበረ። እንደውም ቅርብ ዘመዴም ራሱ እችን ሻይ አንድ ፌርሙ ሻይ ራሱ ምጣጭኝ ይለኛል ነበረኝ። ከዛም በወር ከ6 ቀኑ እውነቷን ዳና ስትሆን አይ ዳና ናት እዚች ስር እንደዚች ስር አስከብተሻት የሚያጉርስሽ ራሱ ሶ ያጉርስሽ እና እንዳላቂያት ከዚች ስር እንዳታውጣ። ይህ ችግርስ ምን ሊሆንሽ? ቤት ውስጥ ሶስት ተኝቷል፣ አልጋ ላይ አለ። እንደገና ደግሞ እነዚህ ልጅ እንደገና በአራት ማጠቀለያ ያጠቀለልኩና ቡና ማዞር ጀመር። ቡና ማዞር ሲጀምር እቺ ልጅ መልሰ ደግሞ ሳምባን ብሽናካት። እንደገና ጳውሎስ ገባው ይዣት ሲገባ ምንም በቃ ወደ ቤትም ደግሞ 2 ወር ቤት ኪራይ ራሱ ዋና አከራዮች አይቴነሽ በቃ አንቺ ችግርሽ በጣም እያያ ነው እየተረዳን ነው ምን ይሻለናል እያሉ እነሱም አይዞሽ እያሉኝ ከዛም በኋላ ወር እንደገና ደግሞ እዛ ጳውሎስ ራሱ ለወር 3 ቀን ሲበር ይዣት ወጣ። በቃ እቺ ልጅ ከዛ ወደ ምንም ጤና የላትም። አሁንም ራሱ እሷን ከጳውሎስ ይዣት ነው የመጣሁትና አሁን 5 ዓመት ከ6 ወር እንደዚህ ሆና ሳምባዋን እንደገና አስሟም አለባት። ባለቤቴም አይምሮ ጭንቀት፣ ኩላሊት፣ ጉበት ነው ያለው። እንደዚህ ሁኔታ ላይ ነው ያለውትና ለዛ ነው ወደዚህ የመጣሁት ወደ እናንተ ጋር። እድሜ ጤና ይስጣችሁ፣ ተባረኩ። እሺ እድሜ ጤና ይስጣችሁ፣ ተባረኩ። የኔ እንጨት አይነካችሁ፣ የኔ ክፋት አይነካችሁ። ለእናንተ በጣም ነው የሚያመሰግነው። እድሜ ጤና ይስጣችሁ። መድኃኒዓለም የበለጠ ነገር ለእናንተ የበለጠ ገበታ ይስጣችሁ። ባለቤቴ ቅነሽ ቅድስት ትባላለች። እኔ ደግሞ አብደላ ካፋት እባላለሁ። ባለቤቷ ነኝ። የልጆቼ እናት ናት። አብረን 23 ዓመት አብረን በመኖር ችግር ላይ ሲሆን የቀበሌ አመልክታ ነው የነገር ተሰጥቷል ማለት ነው። የልጆቼ እናት ናት። ችግረን ጊዜ የማታ ጥበቃ ነው የምሰራው። ምን በሰው ቤት ነው ያለው። አቅመ ደካማ ስለሆንኩ ምን አቅም ስለሌለኝ በ1200 ብር ጥበቃ ነው የምኖረው። የቤት ኪራይ ሰው እየረዳኝ ነው የምከፍለው። ለዛ ነው እንጂ ያልካ አይደለም። በጣም አመሰግናለሁ። እድሜ ለጤና ይስጣችሁ። ከፈጣሪ ታገኛላችሁ። ወለታውን ነገር ከፈጣሪ ወለታውን ጋር እድሜ ለጤና ይስጣችሁ። ሌላ ብለው ነገር ሶስት ልጆች አለብኝ። በቤት ካለው ግራ ሲገባኝ ጊዜ እሷ በሽተኛ ናት፣ ታማሚ ናት። ስኳር ማልባት፣ ግፊት ማልባት፣ ጨጓራ ማልባት። ማህበሩን በጣም እጅግ አድርጌ አመሰግናለሁ። እድሜ ለጤና ይስጣችሁ። እድሜ ይስጣችሁ። ባንቺ አይተነው ነው የምባለው። ወረዳው ጻፈልኝ። ያው በድህነቴ ነው፣ ድህነቴን አይቶ ነው። የ5 ልጆች እናት ነኝ። በእግዚአብሔር ቸርነት ነው የምንተዳደረው። ወደዚህ ማህበር ያው ባታዩ ነቃቻለሁ። ሳውቃቸው ያው ደሃ ሲረዱ ድሆችን ሲረዱ አመት በዓል ሲሆን በአመት በዓል ያው ያበሉናል፣ ያጠጡናል።
የተቸገረም እንደዚህ እንደኔው ማመልከቻ ሲያስገባ ይረዳሉ። ጥሩ አባት ናቸው። እግዚአብሔር ይስጥልን። ማህበሩ እንግዲህ 30 ኪሎ ጤፍና 1 ሊትር ዘይት ድጋፍ አድርጎልዎታል። እግዚአብሔር ይስጥልን፣ እድሜ ይስጥልኝ፣ እድሜና ጤናውን ይስጣቸው፣ ያኑርልን። ማህበሩን የሚያስፋው እንጂ ያጠፋው። ማህበሩ በየዓመት በዓሉ ከወረዳዎች ጋር በመነጋገር አቅም እንደፈቀደ እርዳታ እንደሚያደርግ ይታወቃል። በዚህ ዓመትም የገና በዓልን ምክንያት በማድረግ ለችግረኛ ወገኖች በጉለሌ ክፍለ ከተማ ወረዳ 4 ድጋፍ ተደርጓል። ሁሌ እንደተለመደው በየዓመቱ ማህበራችን እንደዚህ አይነት መልካም ስራዎችን ይሰራል። ማህበሩ የሃይማኖት ተቋም ነው። የሚሰራው ስራ ግን ለሰው ልጅ በሙሉ የሚያስፈልገው እንጀራ ለሰው ልጅ ሁሉ አስፈላጊ ነው። እንጀራ ብሔር የለውም፣ ምግብ ብሔር የለውም፣ ሃይማኖት የለውም እና ማህበራችን ከዚህ የተነሳ አቅም ለሌለው እና ይህንን ድጋፍ ሲደረግ ከወገኖቻችን ያመጣ ነው። ብዙ ወገኖች አሉ፣ በኢትዮጵያ ውስጥ ያሉ አሉ፣ በውጭ ያሉ አሉ። እነዚህ ሁሉ ለወንድሞቻችን፣ ለቤተሰቦቻችን፣ ለወገናችን ድጋፍ ያስፈልገዋል ብለው በላኩልን መሰረት በዚህ ወረዳ ለ60 ሰው የሚሆን ድጋፍ ዛሬ ተደርጓል። እንዲሁም በተመሳሳይ በአራዳ ክፍለ ከተማ ወረዳ 4 እርዳታው ተካሂዷል። አሁን በፊት የነበሩ አባቶቻችንን ሀገር ያቆዩልን በጾም በጸሎት በስግደት እግዚአብሔርን በማምለክ ነው። አዎ ለነሱ አደራ ተረካቢዎች ደግሞ ዛሬ ያለን አረጋውያን እናቶች ናቸው። ለዚህች ሀገር ጸልዩ፣ ስትነሱ ስትተኙ የኢትዮጵያ ጥፋት አታሳየን፣ ድህነቷን ልማቷን እንጂ ጥፋቷን አታሳየን ያላችሁ ጸልዩ። አዎ እግዚአብሔር ደግሞ ይሰማናል። አብሮና ያለ ማላችን አዎ ቅነው ለእንተ ታዲያ ጸጋ ለበጎ ስራ ተሽቀዳደሙ፣ ለበጎ ስራ ቅኑ ነው ያለን እግዚአብሔር። አያችሁ በእውነት ይሄ አብርሃም የምንለው በእድሜው ደርሰንበት አይደለም፣ እንደዚሁ በጎ ስራ ሰርቶ በመገኘቱ ነው። አሁንም እናንተ ደግሞ የአብርሃምን ስራ በተግባር ላይ እየሰራችሁ እናያለን። አዎ ረዳም ጧሪ ቀባሪ ብድር ወንፈል መላሽ የሌላችሁ እርዱ ነው ያለ እግዚአብሔር። የእግዚአብሔርን ሕግ እኮ በተግባር ላይ እየፈጸማችሁት ነው ያለው። እግዚአብሔር ይቆምላችሁ፣ ኑሯችሁን ብርሃን ያድርግልን፣ በዚህ በጸጋ ይጠብቃችሁ፣ በእውነት ልጆቻችንን ለከፍተኛ ደረጃ ያድርሳችሁ፣ ከቤታችሁ በረከት ይግባ። ውድ አድማጭ ተመልካቾቻችን በመቀጠልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በዓመት 4 ጊዜ የነዳያን የምሳ ግብዣ በሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም በር ፊት ለፊት ይካሄዳል። በዚህም የነዳያን የምሳ ግብዣ ለቁጥር የሚያዳግት ነዳያን በግብዣው ላይ ይሳተፋል። በዚህ መሰረትም በዘንድሮ የገና በዓል ብፁዕ አባታችን አቡነ ኤፍሬም ተገኝተው ጉባኤውን በመባረክ የምሳ ግብዣው ተጀምሯል። አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ። ብፁዕ አባታችን አቡነ ኤፍሬም በእግዚአብሔር ፈቃድ በእግዚአብሔር ቸርነት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ አንድነት ገዳም በር ላይ ሁልጊዜ ይህንን የአብርሃምን ድንኳን እየጣል በዚህ ቦታ እንግዲህ መስተንግዶ እናደርጋለን። ይህንን አገልግሎት ስናደርግ ዛሬ 39 ዓመት ሆኖናል። ክብር ለመድኃኔዓለም ይሁን። እንግዲህ እንደተለመደው በዓመት 4 ጊዜ አዲስ ዓመት፣ ገና፣ ፋሲካና ሐምሌ ሥላሴ እንገናኛለን። እስከ ዛሬ በሚዲያ ነው ሲከታተሉ የነበሩት ሲያዩ የነበሩት። ዛሬ ግን በአካል ከአሜሪካ ዳላስ በአካል ተገኝተው ሙሉ ወጪውን ችለው ያዘጋጁት እነሱ ናቸው። ባካችሁ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። ብፁዕ አባታችንን የሚጋብዙልኝ መጋቢ ሃይማኖት ቆሞስ አባ አብርሃም ይሆናሉ። ወገኖቻችን ሁላችሁም
እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እንኳን አደረሳችሁ። ዛሬ በዳዊት ከተማ መድን ክርስቶስ ተወልዶላችኋልና ደስ ይበላችሁ ብለው ለመላእክቱ ለእረኞቹ የጌታን መወለድ ያበሰሩበት ትልቅ ዕለት ነው። ስለዚህ እንዳለው መላእክቱ ለሰው ልጆች የተደረገው ለነሱ እንደተደረገ ቆጥረው ዛሬ ትልቅ የምስራች ይዘንላችሁ መተናል። ከዛ በፊት በተለያዩ መንገድ ወደ ተለያዩ ሰዎች መላእክት መጥተው ነበር። ነገር ግን ለሁሉ የሚሆን የምስራች ይዘው አልመጡም ነበር። ወደ ዘካርያስ ቢመጡ ዘካርያስን የተመለከተ ልጅ ትወልዳለህ ነው እያሉ የነበረው። አሁን ግን ወደ እረኞቹ የመጡ ጊዜ ግን ለሁሉ የሚሆን ትልቅ የምስራች አሁን ነግራቸዋለን። እርሱም የምስራች መድን ክርስቶስ ዛሬ ምን ብሎላቸዋል? ተወልዶላቸዋል። ተወልዷል አይደለም፣ ተወልዶላቸዋል ለእናንተ። ስለዚህ ደስ ይበላችሁ። ስለዚህ ይኸው በዛ በግርግም እናቱና ልጁ በዛ ታገኛላችሁ ሂዱ ብለው ይህንን የምስራች ነግረዋቸዋልና በዚህ የደስታ ዕለት የሚያዝን የሚተክዝ ማንም ሊኖር ስለማይገባው ሊቀ ትጉሃን ሕይወታቸው በዚሁ ነው። የድሆች አባት ናቸው። ብፁዕ አባታችን ቃለ ምዕዳን አባታዊ ቡራኬ ያስተላልፉልናልና የብፁዕነታቸውን መልእክት እንድትከታተሉ በትልቅ አክብሮት እጠይቃለሁ። የብፁዕ አባታችን የአቡነ ኤፍሬም ፍጹም በረከት በሁላችን ላይ ትደር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዚህ የበዓሉ ተሳታፊዎች እንኳን አደረሳችሁ፣ እንኳን ደስ አላችሁ። መታደል ነው እውነት። እኔ በዚህ ስለተገኘው ታድያለሁ ብዬ ነው የማስበው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ሰውና መላእክት እንስሳትና አራዊት ሁሉ አንድ ሆኖ እግዚአብሔርን ያመሰገነበት ዕለት ነው። ዛሬም ይሄ በዓል ያንን የሚመለከት ይመስለኛል። ሁሉ ባለሀብቶች ሳይቀሩ፣ አባቶች ካህናት ሳይቀሩ፣ እንደገና ዳያንም ሳይቀሩ ሁሉ አንድ ሆነው ታድመው የተገኙበት በዓል ነውና እኛም እዚህ ስለተገኘን እናንተም ስለተገኛችሁ ደስ ብሎናል። እንኳን ደስ አላችሁ። ወደ ህብስተከ ዲበ ገጸ ባሕር እንጀራህን በባህር ፊት ላይ ጣል ይላል ጥበበኛው ሰሎሞን በመጽሐፍ መክብብ ላይ። እንጀራህን በባህር ላይ ጣል ማለት በባህር ላይ የወደቀ እንጀራ እና መልሰና አንሳ ቢሉት ተነስቶም ጥቅም ላይ ስለማይውል አገልግሎት ስለማይውል እንደዛ ሁሉ እንጀራህን በከርሰ ነዳያን በከርሰ ካህናት አስቀምጥ ሲል በባህር ላይ እንጀራህን ጣል ብሎ ጥበበኛው ሰሎሞን ተናግሯል ማለት ነው። የሰጠ ምንጊዜም የተባረከ ነው። እናንተ የምትቀምሱት ራሱ የምትበሉት የምትጠጡት ራሱ ይሄን ዝክር የቀመሳችሁ ነው ታድላችኋል። በእውነት የምታስተናግዱ እንደ መላእክት ቆማችሁ አደግድጋችሁ ቤታችሁን፣ ንብረታችሁን፣ ልጆቻችሁን ሁሉ ትታችሁ የእግዚአብሔር ሰዓታችሁን፣ ጊዜያችሁን ለእግዚአብሔር ሰጥታችሁ ሀብታችሁን ሰጥታችሁ እነዚህን ማስተናገድ ማለት ክርስቶስን ማስተናገድ ነው። ከነዚህ ለታናናሹ ለአንዱ ማድረግ ለእኔ እንዳደረጋችሁ ነው ብሎ ክርስቶስ ጌታችን መድኃኒታችን እንደተናገረ ሁሉ እናንተ ዛሬ ያስተናገዳችሁት ክርስቶስን ነው። መድኃኔዓለም እናስተናገዳችሁት ዛሬ ያለነው ቤተልሔም ነው። በእውነት ደስ ሊለን ይገባል። እኛም እዚህ ላይ ስለተገኘን ደስ ብሎናል። አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን
በማህበሩ ታቅፈው በኮሚቴ ተደራጅተው ከሚያገለግሉት አገልጋዮች መካከል አዲስ አለማየሁ አገልግሎቱ ምን እንደሚመስል በዚህ መልኩ ይገልጽልናል። ስሜ አዲስ የዋላሸት እባላለሁ። የስራ ድርሻዬ እዚህ ያው የሚዘጋጀው መጠጥ ላይ የመጠጥ አዳይ ነኝ። ለዓለም ድረስ የሚደርስ የሃይማኖት እውቀት ማስፋፊያ ከተጀመረ ቆይቷል። እውቀቱ ያው ለዓለም ስለሆነ ሃይማኖትን ማስታወቅ፣ ሃይማኖትን ማስተማር አሁን 40ኛ ዓመቱን ይዟል። 40ኛ ዓመት ገብቷል። ስለዚህ እስከ 40 ዓመት ድረስ ይህንን ስራ እየሰራ የሚገኝ ማህበር ነው ማለት ነው። ባንዲራ እንሰቅላለን። የተለያዩ ውስጥ የሚሰራሩ ስራዎችን የዲኮር ባለሙያዎችን በጉልበት የተለያዩ ስራዎችን በጉልበት እናግዛለን። በዋናነት የኛ ስራ ባንዲራ መስቀል፣ ወንበር የመደርደር የሚመጡትን እንግዶች በክብር ቦታቸው ላይ የማስቀመጥ ስነ ስርዓት ያንን ስራ በዋናነት ነው የምንሰራው። አገልግሎት ያው ሲጀመር በሁሉም ነገር በትምህርት ጉባኤውን በመሳተፍ ባለኛ አቅም በሁሉ ነገር በመሳተፍ በስራ በተለይ በወጥ ቤት ስራ ከወዲህ ጀምሮ እስካሁን አለን። የዛሬ 4 ዓመት እዚህ መጥቼ ነበር በእግዚአብሔር ፈቃድ። አሁንም እዚህ ለማምጣት አስቤ ነበረ። ያው በስራና በአንዳንድ ችግር ምክንያት ለማምጣት አልቻልኩም። አሁን ግን ስራዬን ስለጨረስኩኝ እግዚአብሔርን አምላኬንም ይህን በረከት እንድካፈል ጠይቀው ስለነበረ አሳካለኝ። በእውነቱ ደስታዬን ለመግለጽ ይከብደኛል። ወደፊትም እንደዚሁ በረከት እንድካፈል እግዚአብሔር እንዲረዳኝ እናንተም ጸልዩልኝ ጠይቃለሁ። በዚህ አጋጣሚ በጣም ደስተኛ ነኝ። ስለበራልኝ፣ ጆሮዬ ስለተከፈተልኝ፣ ወገቤ ስለቀናልኝ ደሞዝ አልፈልግም ብዬ በጀሰብ በቡዳ በሟርት በመተት የታመመ ሳጠምቀው ይድናል። የምትሰሩትን ስራ እሱ ይባርክላችሁ፣ እሱ ይቀድስላችሁ። ዓለሙን ኃላፊ ወፍትወቱን ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለም ኃላፊ ናት፣ ቀሪ ናት። ገንዘብ ቀሪ ነው፣ ሁሉም ቀሪ ነው። እንግዲህ የማያልፈው የማታልፉትን መንግስተ ሰማያት እንድትወርሱ በአባታችን ስር ሆናችሁ እያገለገላችሁ ሀብታችሁን እየሰጣችሁ ጉልበታችሁን እየሰጣችሁ ሁሉን እያደረጋችሁ ሄዳችሁ እንደሆነ የማታልፉትን መንግስተ ሰማያት ትወርሳላችሁ እና የማታልፉትን መንግስተ ሰማያት እንድትወርሱ እግዚአብሔር ፍቀድላችሁ። ብዙ ሰዎች ብዙ ነገር ጀምረዋል አይደለ? ጀምረው ያልጨረሱ ብዙ ናቸው። ፍጻሜያችሁን ያሳምርላችሁ። እህቶቻችን የጨረሱ ትልልቆች እህቶች አሉ፣ ሩጫቸውን የጨረሱ እነ ዘነበች፣ እነ የትናየት፣ እነ ባህታዊ ገብረ ሚካኤል፣ እነ ደረጀ፣ እነ ወሰኔ፣ እነ ወይዘሮ መሰረት፣ እነ ወይዘሪት ብሩክታይት፣ እነ አስበድንግል፣ ኧረ ብዙ ናቸው። እንዲያው እግዚአብሔር እንዲያው እንዴት አደላቸው ሩጫቸውን የጨረሱ። እኔም ምጸልየው የሰጠኸኝን አትንሳይ ነው፣ በጎቼን አትውሰድብኝ። እንዲያው ድንግል ማርያምን ኪዳነ ምሕረትን የምጨቀጭቀው እዚህ አምጥተሃቸው ደጅን አስረግጠሃቸው የቀጨኔው ንጉሥ መድኃኔዓለም ኪዳነ ምሕረት እዚህ መጥተው ደጅ ደርሰው እንዳይጠፉ፣ ማንም እንዲጠፋ አልፈልግም። ማንም የመንግስተ ሰማያት ልጆች እንዲሆኑ ብቻ። ምክንያቱም ለአባታችን ለአቡነ ዜና ማርቆስ ቃል ኪዳን ገብቶላቸዋል እግዚአብሔር፣ ያለ ንስሐ ላይ ሞቱ ማለት ነው። ስለዚህ እግዚአብሔር ያንን ቃል ኪዳን አያጎልብንም፣ አያጎልም። ስለዚህ ያ ቃል ኪዳን ስለማይጎል ሙሉ ነው እና ሩቅም ሆኑ ቅርብም ሆኑ አጭርም ሆነ መንገዳቸው ረጅም እግዚአብሔር ያዘዘላቸው አይቀርም። ስለዚህ እኔ እግዚአብሔር እድለኛ አድርጎኛል፣ ብዙ ሚሊየን ልጆች ሰጥቶኛል። ክብር ለመድኃኔዓለም ይሁን። ከነዚህ ውስጥ ደግሞ የሚጠሉኝ ጥቂት አሉ፣ የሚወዱኝ ብዙ ናቸው። በዚህ የነዳያን ግብዣ ከተሳተፉት መካከልም አንዲት እናት ከግብዣው በተጨማሪ እየተደረገላቸው ስላለው ነገር ምስጋና አቅርበዋል። ቤቴን ታድሶልኛልና ላመስግን ብለው ነው።
ስሞት ማን ይባላል? ውዴ አዳነ ነው የሚባለው። ቤቱን ነበር ያልኳቸው፣ ቤቱ ተሰርቶልኛል። ግብዣው የነዳያን ነውና ከሩቅም ከቅርብም በአጋጣሚም የሚመጡ በግብዣው ታድመው ያመሰገኑም አሉ። ገመችስ በየነ ዛሬ በገጠመኝ ነው ከዛ የመጣ ነው። ነዳያን እየተጋበዘ ነው ሲባል ከስራ ቦታ ነው የመጣ ነው። ልጆች ነገሩኝ፣ አሁን ደርሼ በላው። በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር አሁንም እድሜ ይስጣቸው፣ እድሜያቸውን ያራዘመልኝ እግዚአብሔር ይስጥልን ነው የምለው። ውድ አድማጭ ተመልካቾቻችን በዓልን ተመርኩዘን የተደረጉትን መልካምና በጎ ተግባራት አስቃኘናችሁ። ከዚህ በተጨማሪ ደግሞ ማህበሩ በየጊዜው የሚያደርገውን በጎ ስራ እንድትደግፉ እየጠየቅን መርሃ ግብራችንን አጠናቀቅን። እግዚአብሔር ይባርካችሁ ይቀድሳችሁ። ዝክረ አብ ዝክረ ወልድ ዝክረ መስቀል ያድርግልን። ለዛሬ ያደረሰ አምላክ ለከርሞ ያድርሰን። ለብርሃነ ጥምቀቱ በሰላም ያድርሰን። ለሀገራችንን ጽኑ ሰላም ያድርግልን። ሀገራችን ይባርክልን ይቀድስልን። ክፉ መከራን ከመካከላችን ያጥፋልን። አባታችን ሆይ